ሰላም እኔ የምለው ሰው ላይ የምትሰሩ ሰዎች ማለት ባለሙያዎች እንዲሁም ወላጆች ሰው ላይ በቀጥታ የምትሰሩ ሰዎች ይህንን ነገር ልብ ብላችኋል? ያንዳንዱ ሰው ብታገላብጡት፣ ብትፈትሹት፣ በቀናነት ብታዩት፣ በርህራሄ ብታዩት፣ በፍቅር ብታስተውሉት ብዙም ይደነቅ፣ ብዙም ይወደስ፣ ብዙም ይበረታታ ድንቅ ብቃት እንዳለው አስተውላችኋል? በተለይ ደግሞ የምናገለግላቸው፣ የምናስተምራቸው፣ የምናሳድጋቸው አደራዎቻችን የሆኑ ልጆቻችን ይህን ከኛ ይፈልጋሉ። ለምን እንደሆነ ልንገራችሁ። ብዙ ቦታ ይተቻሉ፣ ይወቀሳሉ፣ ይገፋሉ። ከውስጥም የራሳቸው ህሊና ጥፋት እንዳጠፉ ስለሚነግራቸው ወቀሳ አለባቸው። ታዲያ ወደ እናንተ እንዲቀርቡ እንድታግዟቸው፣ እንዲሻሻሉ፣ እንዲያድጉ ከፈለጋችሁ ማበረታታትን ችላችሁ፣ ማድነቅን ችላችሁ። ምን አግኝቼበት ልጅ እንዳድንቀው የምትሉ ትኖራላችሁ። ግን በፍጹም እንዲያው እናንተ ርህራሄው ኑሯችሁ፣ ፍቅሩ ኑሯችሁ፣ ቁርጠኝነቱ ኑሯችሁ አስተውሉ እንጂ የትኛውም ልጅ ጠማማ ብቻ አይደለም፣ ችጋሪ ብቻ በፍጹም አይደለም። ብዙ ሊጎላ ሊያድግ የሚገባው ሊጎለብት የሚገባው ጥሩ ጅማሮ፣ ጥሩ ተሞክሮ፣ ጥሩ ተግባር፣ ጥሩ ሐሳብ፣ ጥሩ ዝንባሌ አላቸው ሁሉም ልጆች። ታዲያ ይህን ለማድረግ የኛን ልምምድ፣ የኛን ውሎ፣ የኛን አስተሳሰብ፣ አመለካከት መፈተሽ ያስፈልጋል። አንዳንዴ ትችት ብቻ ሲበዛ በነገራችን ላይ ራሳችንን መፈተሽ ቆንጆ ነው። ራሳችንን እንመልከት። ከዚህ የምር የኔ አስተሳሰብ ውስጥ ነው ወይስ የምር ይሄ ልጅ እንደዚያ ነው የሆነው የሚለውን ቼክ ማድረግና መድረስ ጥሩ ነው። ለምን እንደዚህ እንደምን ልንገራችሁ። ብዙ ቦታ ወቀሳ ሲበዛ ስለማስተው በዛ ደግሞ ልጆችን ከኛ ያራቅናቸው በሌላ እየሰጠናቸው ነው ያለን። ከኛ የሚቀርባቸው ግን ሊኖር አይገባም። በዚያም ውስጥ በእኛ ርህራሄ ውስጥ በእኛ ማስተዋል ውስጥ ፈጣሪያቸውን እንዲያዩት እያገዝናቸው ነው። በጎውን ማን ያሳየናል የሚሉ ብዙዎች ናቸው ይላል ታላቁ መጽሐፍ። በጎውን ማሳየት ለልጆቻችሁ፣ በጎውን እግዚአብሔርን፣ በጎውን ፈጣሪን በየሃይማኖታችሁ እንዲያዩት ማድረግ ነው። ርህራሄን ስታሳያቸው ፈጣሪን እያሳወቃቸዋቸው ነው። በዚህ ውስጥ ታላቅነታቸው ከዋናው ከፈጣሪያቸው ጋር የተቆራኘ ይሆናል ማለት ነው። በራሳቸው የሚተማመኑ ነጋቸውን ብሩህ አድርገው የሚያዩ ባለራዕይ የሆኑ ጠቃሚ የሆኑ ልጆችን ማፍራት ማሳደግ ይቻላል። ይሄ ደግሞ ለሀገራችን እጅግ በጣም ያስፈልጋታል። እጅግ በጣም አከብራችኋለሁ። በያላችሁበት ሰላም ይብዛና። ይህ ሰው ቲዩብ ነው። ሰብስክራይብ ይደረግ። በግል የኮቺንግ የኮንሰልቲንግ ሰርቪስ ማግኘት የምትፈልጉ 0911 290201 ላይ መደወል እንዳትረሱ። ቴሌግራም ላይ መልእክታችሁን ማስቀመጥ ሌላው አማራጫችሁ ነው። ፈቃዱ ነኝ። አመሰግናለሁ።